ጀማሪያ በለባ ጥቁር ከለር። እሺ ቀጥሉ። እናንተ ናችሁ ቃል በቃል የምትሆኑ። ሁሉ ካላስታውሰኝ አላውቅም ነገሩ። እሷንም አላስታውስም። እኔ የለበስኩትን ታስታውሰዋለህ አንተ? ሲንገር እኔ የለበስኩትን ታስታውሰዋለህ? ሻንጣ ምናምን ይዤ ነበረ። እኔ እንደው የምታውቀው ካለ አንተ የለበስከው ቢጫ ሽርጥ ይዘሃል እና የአመዲማ ቲሸርት ለብሰሃል። ሌላ ምንም አልያዝኩም። እንግዲህ አንተ ይሁን የሌላ ይሁን አላውቅም። ያዝከውን ነገር የት ድረስ ነው ይሄን ነው? እኔና ማለቴ ሁላ አሁን እንግዲህ ከኛ ጋር የት ድረስ ነው ይሄን ነው? ከኛ ጋር ያለችው ሀና ብቻ ነች ወይስ ሌላም ልጆች ነበሩ? እስኪ ንገረን። እስኪ ሳቢያ ከከተማው እንደወጣን ነበሩ የነበሩ 3 ልጆች ነበሩ፣ የራያ ልጆች። እነሱ ከኛ በፊት በቤት መኪና ያወጡት ልጆች እነሱ ጋር ነው የተለዩን። ሌላ ልጆች ነበሩ። አንተ ግን ከኛ ጋር አብረህ ድንበርም ሁሉም የቆረጥከው አብረህ ነው ከኛ ጋር። አንተ ብቻህን ምን እስከ ውሃ ልማት አብሬ ሄጃለሁ። ከውሃ ልማት አንተ ኮምቦልቻ ወርጃለሁ አልክ። ኮምቦልቻ አልወረድክም እኮ አንተ። ውሃ ልማት ነው የቀረው። እኛ ነን ኮምቦልቻ ወረድ። እኔ ውሃ ልማት ቀርቼ እና እዚህ ጋር ያዙ። ምክንያቱም ጓደኞቼን ስለምጠይቋቸው እኮ አንተ ጨርሰህ አወራህ እኮ አይደለ? እዚህ ጋር ያዙ። እንግዲህ ኮምቦልቻ ድረስ መሄዴን ከጓደኞቼ ጋር ድሬ ሸዋሮቢት ድረስ አብረን እንደሄድን ሁለቱም ጓደኞች ያሉ ይናገራሉ። እዚህ ጋር ያዙልኝ። እሺ ንገረን እስኪ። ከዛ በኋላስ እንግዲህ እኛ አሁን እንግዲህ ውሸታም ነን ማለት ነው። በዛ አይነት እኮ አንተ በምታወራው አንተ እውነት እያወራህ ስለሆነ ከኛ ጋር የሄደችው ሀና ብቻ ነች ወይስ ሌላም ሴቶች አሉ? ተለዩን። ሳቢያ ጋር ተለያየን እኮ አልኩህ እኮ ተለዩ። እነዛ ሁለት ከዛ በኋላ ስንት ሆነ? ብቻ ነን ነው። ሌላ ማን አለ? ከዛ በኋላ እኮ ማን ነው? ንገረን እስኪ ያለውን ሰዎች ንገረን። ለምሳሌ እኔ አውቃቸዋለሁ አሁን ያሉትን ጠቅላላ ማለት ነው። ሁሉንም ስማቸውም በነገራችን ላይ አንድ ሰው መካከላቸው ገብቶ ማጣየቅ ነበረበት። እሱ እኮ ያው አንተ እኮ ጠያቂ ነው የሆንከው እኮ። ታዲያ እንዴ እሱ እኮ እየተናገረ ትክክል ነው ያለው ብሬክስ ወይ አይደለም? እሱ እኮ የገጠር ልጅ እንደው እኔ እኮ ስለማውቀው ነው እኮ አይደል እየጠየቃለሁ። በመካከል የምንጠይቃችሁ እኛ ነን የምናመሳክራችሁ። ስለዚህ የገጠር ልጅ ፈቃደኛ ከሆን ከይቅርታ ጋር ነው፣ ችግር የለውም። እሺ አንተ እኮ ጠያቂ አንተ እኮ ተጠርጣሪ ሳትሆን የሆንከው ጠያቂ። እኔ እኮ እሱን እኮ ተጠያቂ እኮ እያደረኩት አይደለም እንዴ? አውቃለሁ። ብሬክስ ይሰማል። አብረን ሄድናቸውን ልጆች ስማቸው አብሮ ሄደን የምጠይቀው ስልኩ ላይ ላለው ሰው ነው። እንግዲህ ከሳቢያ እንደወረዳችሁ በቤት መኪና የሄዱት የራያ ልጆች ናቸው ብለሃል። ኦኬ አውቀናል። ከዛ በኋላ አብራችሁ የተጓዛችሁት ስንት ሰዎች ናችሁ? ተሳፋሪዎች ብቻ ማለት ነው። ተሳፋሪዎች ብቻ ከሳቢያ ላይ ከተለዩአችሁ የራያ ልጆች ውጭ? አዎ እኛ ባንዲር ነው እንግዲህ እሷ ሀናና 8 ወንድ ነው። እዚህ ጋር ብሬክስ 1 ነጥብ ያዝ። እዚህ ጋር አንዴ ወንድም እየጠየቁ ነው። አንተ ነጥብህን ያዝ ከፈለክ። ኒል ጠይቅ። ይዛለሁ። እሺ አንተን ጨምሮ ስንት ሰው ነበራችሁ? ያለ መንገድ ከሚመሩት ውጭ ማለት ነው። 9 ከልጅቷ ጋር ከሀና ጋር 9። እሺ መሪዎቹ ስንት ነበሩ? 2 ናቸው መሪዎቹ። ከመጀመሪያ እስከ መጨረሻ ያለው በቃ ከሳቢያ እንደወረዳችሁ ጀምሮ ገመዱ ድረስ ያሉት 2 ናቸው። 2 ብቻ ናቸው እስከ መጨረሻ መርተዋችሁ ይሄዱት? እስከ ገመዱ። ከዛ በኋላ ሌላ መጡ ከወዲያ 2። ኦኬ እሺ መልካም። ስጋም ያዝልኝ። አረ ነው አንተ ያዝ ሚዩት እንዳታነሳ በእናት እሺ አብረዋችሁ ከነበሩ ሰዎች ላይ ቪዲዮ ሲቀርጽ የነበረ ልጅ ታስታውሳለህ?
ማለት ከሌሎቻችሁ ለየት ብሎ ቪዲዮ ሲቀርጽ ነበር ምናምን? ሁላችንም ፎቶ አንስተን ነበር። ያው የኛ ስልክ ተወሰደ እንጂ እሱ ግን ገመዱን ስንወጣም ፎቶ አንስቷል። እሱ ስልክ ያው ስለተመለሰለት። ኦኬ እሺ። የእሱ ስልክ ብቻ ነው የተመለሰው? የእሱ ስልክ ብቻ ነው የተመለሰው፣ የኛው ተመለሰ። ኦኬ። ሽፍታው ነው የነጠቃችሁ ስልካችሁ? አይደለም፣ ሽፍታ የሚባል ጭራሽ አላገኘንም። እነዛው ናቸው ወሰዱ ስልካችን። እሺ፣ የት ላይ ነበር ነው የወሰዱት? እንዴት ማለት ሲቀበሏችሁ በምን ምክንያት ነው የተቀበሏችሁ? ሲቀበሏችሁ በምን ምክንያት ነው የተቀበሏችሁ? አይ በቃ አምጡ ነው ያሉን። ሁላችን እሱንም ወስደውበት ነበር እኮ መልሰውለት ነው። ታታሹንና የት አካባቢ ነበር የተቀበሏችሁ? ገመዱን እንደወጣን ቁጭ ብለን ነበር። ገመዱ እንደወጣን ከዛ በኋላ ነው የተቀበሉት። ኦኬ። ወደ ሱቁ ስትሄዱ ማለት ነው? ወደ በጋላ ገመዱን ወጣንና ትንሽ አረት ብለን ቁጭ አልን። እነሱ ስልክ አወራሩና ከዛ ቁጭ ብለዋሉን ቁጭ አልን። ከዛ በኋላ ነው ችግር የተፈጠረው። ኦኬ። እንጂ ከመጀመሪያ ጀምሮ እስከ ገመዱ ድረስ የሁላችሁም ስልክ ይዛችሁ ነበር? ይዘናል። እንደውም ፎቶ ሁሉ ነበረን እኮ እኛ ስለተቀማን ነው እንጂ ነበር እኛም ፎቶ በየቦታ ያነሳ ነው ፎቶ ነበር። ስለዚህ ከሀናና ከአንዱ ልጅ ውጭ ሰባታችሁ ስልካችሁን ተነጥቃችኋል ማለት ነው? ተነጥቀናል። የእሱንም በኋላ ነው የመለሱለት። የሹሜ ኦኬ። በምን ምክንያት መለሱለት? ለሱ እንግዲህ አናውቅም። ሲመልሱለት ብቻ ነው ያየነው። የእሱ ሲመልሱለት እናንተ የጠየቃችሁት ጥያቄ የለም ለነሱ? ምን እንጠይቃለን ብለን ዝም ብሎ ስለተባል እኛም ኦኬ። እሺ ሀና ሽፍታ መጥቶ አቆመን የተባለበት ቦታ ላይ አሁን ለምሳሌ አንዱ ልጅ ምንድነው ያለው? መንገድ ላይ የተጓዝን እያለ አንድ ሽፍታ መጣና አቆመን መንገድ ላይ። ከዛ በኋላ ስልካችሁ አምጡ ተባልን። ስልካችን ወሰደ። ከዛ በኋላ መለሰው እና ብርም ፈትሾ ወሰደ የሚል ነው። ለዚህ ብር ወስደዋል ከእናንተ? ሽፍታ የሚባል ጭራሽ አላገኘንም። ሽፍታ አላገኘንም። ከዛ ያገኘነው ነገር የለም። ሀና እስከ ገመዱ ድረስ ስትደርስ ምን አይነት ስሜት ነበራት? ማለት ጥሩ ናት። ያው የተወሰነ ትንሽ ድካም ቢኖራት ምንም ያን ያክል የተጋነነ አይደለም። ጥሩ ናት፣ ደህና ናት። ምንም አልሆነችም። ያን ያክል አይደለም። ገመዱንም ራሷ ናት የወጣው። ሰውን ተገፍታ ነው የወጣው። ክሸት ራሷ ነው የወጣችው። ገመዱን ራሷ ናት የወጣው። ኦኬ እሺ። ከገመዱ ከወጣችሁ በኋላ ነው እሷን ያስቀሯት? ከዛ ከገመዱ ከወጣን በኋላ ትንሽ አለፍ ብለን ቁጭ በልባሉን። ከዛ ቁጭ እንዳለ ነው እንግዲህ ችግር የተፈጠረው። ስልክ ደዋወሉና እነሱ ወደዛ። ከዛ በኋላ ነው እንግዲህ ችግር የተፈጠረው። እኮ ችግሩ የተፈጠረው እንዴት ነበር? ማለት ሀናን ያስቀሩበት መንገድ እንዴት ነበር? አጀማመራቸው በምን ምክንያት ነው ችግሩ የተፈጠረው? እሱን ልትነግረን እንችላለን? አይ ዝም ብለው ነው ያሏት። ራቅ ብለው ወይ ሲሏት አልመጣም አለቻቸው። ከዛ መጥተው ጉዮ ጎተቱ ወሰዷት። እናንተ ሁላችሁም እዛው ላይ ነበራችሁ? እያያችሁ ነበር ባይናችሁ? እዛው ነበር። እንዲያውም አንድ የጅቦዋ ልጅ አለ አቢ የሚባል እሱ ነበረ። ለምንድን ነው ምናምን ብሎ እንትን ሲል እሱን ያው መቱት በጥፊ ምናምን። ከዛ በኋላ እንግዲህ ችግሩ የተፈጠረው እዛ ጋ ነው። ከዛ ወሰዷት ማለት ነው። ከዛ ወሰዷት። ከዛ ያው እየጮኸች ያው ድንጋይ ነው የሚከልለን ርቅለን ምናምን ያለው ብሾት ነው።
ድንጋይ ነው፣ ትልቅ ድንጋይ አለ። እሱ ብቻ ነው የሚከልለን። ከዛ እነዛኞቹ ወዲያው መጡ። ከወዲያ እኛን ቀጥሉ አሉን። ከዛ በኋላ እንግዲህ እየጮኸች ነበረ። ያው እጇን ዞር ብለን ስናያት እጇን ይዘዋታል። ሁለቱም ግጥም አድርገው እየጮኸች እኛን ቀጥሉ አሉን። ቀጠልን ማለት ነው። አለፍ አደረጉና ትንሽ አስቀመጡን። አንድ 30 ደቂቃ ምናምን የሚሆን ከዛ በኋላ ቀጠልን ወደ ካምፑ ማለት ነው። እሺ ከዛ በቃ እዛው አስቀሯት። እናንተ ቀጠላችሁ መንገድ? እኛ ቀጠልን መንገድ። ትንሽ አለፍ አደረጉና የተወሰነ አንድ ደቂቃ እንዲሄድ አስቀመጡን። ከዛ ትንሽ አንድ 30 ደቂቃ ምናምን እንዴት ተቀመጥን። ከዛ እንደገና ደግሞ ተነሱ ብለው ቀጠልን። እሺ ሞታለች ብለው ነግረዋችኋል እናንተ? በፍጹም እኛ ሞተች ምናምን አላሉንም። ከዚህ በኋላ ስለሷ አንድ ነገር እንላለን ብትሉ እጣብሳለሁ እያንዳንድ ያለ በቃ። እሺ ወደ ኋላ መለስ ብዬ ሌላ ጥያቄ ልጠይቅ። ሳቢያ ላይ የተለያያችሁት የራያ ልጆች ጋር ከየት ጀምራችሁ ነው አብራችሁ መጓዝ የጀመራችሁት? እኔ አብሃ ነው የወጣሁት። እነሱ ከጂዳዩም ከዚህም እንድትሰፍሩ አላውቅም። ኦኬ አንተ ነህ የተቀላቀልካቸው እንጂ እነሱ? እኔ ነኝ። እኔ አብሃ ነው ወይ ከኒስ ምሽት መውጫው ጋር እዛ ጋር ነው እኔ የተቀላቀልኩት። ኦኬ ከሃና ጋር ግን ሌሎችና ሃናና ሌሎቹ የራያዎቹ ልጆችም ግን አብረው ነው የመጡት ከዛ ጀምሮ እዛው። አንተ ከየት ነው ያልከው? አብሃ እኔ አብሃ ነው። እሺ ከአብሃ ስትቀላቀላቸው የራያዎቹ ልጆች ነበሩ እዛ ላይ አሉ መኪናው ላይ። አንተ ስትቀላቀላቸው ምናምን እነሱ ያውቃሉ ሁሉም? እንግዲህ እኔ ያው ጨለማ ነው እንትኑ በኬንያ ስምንት ስለተባለ ማለት ይውኝ አይውኝ አላውቅም። እኔ ቶሎ ወጣሁኝ። አዎ ግን ያው ዝሮ መኪና ቆሞ ነው አይደለ ልትወጣ የምትችለው? አዎ መኪና ቆሟል እኮ መኪና ቆሞ ነው አንተ ልትወጣ የምትችለውና መቼስ ምንድን ነበር መኪናው አንተ ከነሱ ጋር ስትቀላቀል? እንትን አይነት መኪና ነው አይነት። እሺ አንዴ እዛው ጠብቅልኝ። መስራ እያጥራልኝ መሲን ጥሯታ አንዴ። መሲ እየሰማሽ ከሆነ ካለሽ እዚህ ላይቭ ላይ አንዴ ግቢ፣ እፈልግሻለሁ። አንቺ እዚህ ላይ የምጠይቀው እሷን ታስቀሯት በኋላ ሌላ አዲስ ደላላ ተተኪ ነው ወደ ካምፕ ወሰደን ብሏል። ጠይቀው ውስጥ ጠያ ትክክል ነው። ብሬክስ ትክክል ነው ያለው። ይጠይቀው ይትንታና እሷ ስለነበረ ጠይቀው እያለ ነው። አዎ ትክክል ትመጣለች። ምን አልክ? ሰያ እናምጣታለን። ሃኒን ታስቀሯት በኋላ ከሳቢያ ይዘውን የመጡት ደላላዎች እሷን ይዘው ሲቀሩ አዲስ ደላላዎች ተተክተው ነው እኛን ወደ ካምፕ ወሰዱን ብሏል። ይሄ ጠይቀው በደንብ። ኦኬ ከዛ በኋላ እነሱን ማለት ሃኒን ይዘዋት ከቀሩ በኋላ እናንተ ማን ነው ይዟቸው የሄደው ወደፊት? ሁለት ናቸው። ተመሳሳይ ሽርጥና ተመሳሳይ ልብስ የለበሱ ናቸው። ይዘው እንግዲህ ተቀብለው ሌላ ሰው ማለት ነው። ሌላ ልጆች ከዚህ ከሳውዲ ድንበር የወሰዱን እዛ ነው የጣሉን። እነዛ ደግሞ ከወዲያ መጥተው ይዘውን ነው። እሺ ድንበሩ ላይ ሌላ ያገኛችኋት ልጅ ነበረች? ሴት ልጅ እዛው እንደቆረጣችሁ ገመዱን እንደወጣችሁ ማለት ነው። አዝሮት ይዘውት የሄዱ ልጅ እሷ ሌላ ልጆቹም ሌላ ናቸው ሲጀመር። እሷን ልጅቷን ሌላ ልጅ አግኝታችኋል እዛ ላይ? የሆነች ልጅ ማለት አዝሮት ሲሄዱ ነው ያየነው። እግሯ ጥቁር ነው። እሺ እሷን አዝሮት ሲሄዱ ሌሎች ልጆች ማለት ነው እናንተን ሲመሯቸው የነበሩ አይደለም? ሌላ ልጆች ናቸው። አዝለዋት ልጅቷ ሄዱ። እሺ መልካም። የሃኒ አባት ደውለውላችኋል ብጋላው ካለፋችሁ በኋላ? ስልክም እኛ ተቀምጠናል። ስልክም የለም። ከዛ በኋላ ምናውቀው
ማለት አብሯችሁ የነበረ ሰው ይሄ ስልክ የተሰጠው ወደ እሱ አልተደወለለትም? አብራችሁ ከነበራችሁ ስለ ሻንጣው ጠይቀው ደግሞ። እሺ የሃኒ ሻንጣ ማን ነው ይዞት የነበረው? አይዮ ሰውን አላውቀውም። ይዞት ነበር። እዛው አስቀምጡ ነው የተባለው። ሲጀመር ከለከሻው አስቀምጡ ነው። የት ምን ላይ ነው አስቀምጡ የተባላችሁት? ማለት የት እንደደረሳችሁ? እዛው ከገመድ ወጥተን ትንሽ ተቀመጥንበት ቦታ እዛው አስፋልትና ያዙባት ቦታ ነው አስቀምጡ ያሉን። እዛው አስቀምጡ። እሺ መልካም። ሀና ስልካችሁ ከመነጠቃችሁ በፊት ሀና ስልክ እያወራች ነበር መንገድ ላይ ታወራ ነበር። ስልክ እስከ ገመድ ድረስ ማለት ያው ዛፍ ድረስ ተወሰነ ታወራ ሰምቻለሁ። ኦኬ ከራያ ልጆቹ ጋር የራያ ልጆቹ ስንት ናቸው? ስንት? እሺ የራያ ልጆቹ ጋር ሲቀላቀሏችሁ ሃኒና የራያ ልጆቹ ሴቶቹ ምን ለብሰው ነበር? ሴቶቹ ብቻ ማለት ነው። ውስጥ እያለን እንትን አልብሰው ቀሚስ ነው አባያ የሚባለው ማለት ሰዎች አሉ ሳውዲ። ከዛ ከእንትን ካለፋችሁ በኋላ ግን ከተለያያችሁ በኋላ ግን ሌላ ልብስ ቀየሩ ማለት ነው። ድንበሩን ከማለት ያው እንትን ካለ በኋላ ጣለች ማለት ነው። እስከዛው ግን ሁሉም አባያ ለብሰው ነበር። አባያ ለብሰው ነበር። እሺ መሪዎቹ ከዛ ጀምሮ ይዘዋችሁ የመጡት እጃቸው ላይ ካሜራ የሚቀርጽ ሞባይል ይዘው ነበር ወይስ አልነበራቸው? ምን አይነት ሞባይል ይዘው ነበር በጠቅላላ? ከሻፊ ይዘው አይቻለሁ። ትልቅ ሞባይል አለኝ። እሺ መልካም ጥሩ። አንዴ ጠብቀኝ። መሲ ያለች መሲ ካለች እስኪ ፕሊዝ መሲ ካለች ብትመጣ። እሺ እናንተ ስልካችሁ ስትነጠቁ አንድ ልጅ ነው ስልኩ የተሰጠው ብለሃልና ማን ነው አደን ላይ ስትደርሱ ቪዲዮ ሲቀርጽ ምናምን አይተዋል? ልጁ የስትደርሱ አደን ማንን ነው በቪዲዮ ያየው? ሞባይሉ ያልተነጠቀው ልጅ አደን ላይ ቪዲዮ ሲለቅ ቪዲዮ ሲቀርጽ አይተዋል? ራቁቱ ነው የቀረጸው ነው። ራቁቱ ነው ያው ቪዲዮ ያነሳው። ኦኬ ራቁቱ ነው ቪዲዮ እየቀረጸ ነበር። አው ስልኩ ያልተነጠቀ አንድ ልጅ አለ አይደለ? ከዛ በኋላ ኦሬዲ ሁላችሁም ስልካችሁ ተነጥቃችኋል። አንድ ብቻ ነው አይደል ስልክ ያለው? እኮ ነው ሹምዬ ነው የገጠር ልጅ ነው ተነጠቀው የተመለሰ። ኦኬ እሺ የገጠር ልጅ የት ነው ራቁቱ ሆኖ ቪዲዮ የቀረጸው? ከዛ ገመዱን አልፈን እሷን ካስቀርባት በኋላ አልፈን 30 ደቂቃ ተቀመጥንበት ቦታ ላይ ነው። እሷ የለችም እዛ ጋር በቃ ይሄን ቪዲዮ እሱ ቀረጸበት ጋር የለችም። እሺ ከድንበር ተነስታችሁ ማነው ከሳቢያ ተነስታችሁ በጠቅላላ በቃ የእግር ጉዞ ከጀመራችሁበት ሰዓት ጀምሮ እስከ ብጋላው እስክትደርሱ ድረስ በምን ያህል ቀን ደረሳችሁ? ከምናምን ይሆናል። 2 ቀን ከምናምን። ኦኬ ለመጀመሪያ ጊዜ ምግብ የበላችሁበት ቦታ የት ነበር? ከሳቢያ እንደወጣችሁ
እንግዲህ ቦታውን የባለቀውም ያው ጫካ ነው የበላ ነው። እነሱ አምጥተውላችሁ ነው? አዎ ያዝናል። ሁሉ ያዘ ሁሉም በያንን ነው የበላው። ለማሳየት ብቻ ነው። አብሽር፣ ሌላ ነገር ሳይሆን ለማሳየት ነው። አንደኛ ስልክ የላቸውም ለሚሉት ይሄው እዚህ ጋር በማስረጃ ተራ ሲደርስ ያለው ባይዘው ወንድሜ ችግር የለውም። አብሽር እኔ ለማሳየት ነው ለእናንተ። ችግር የለም። በተራ ይኸውልህ ነጥብ ይዛል አይደለም። እየቀረጸ ነበረ ራሱ ቪዲዮ ላይም ካያችሁት እየቀረጸ ነበር። ይኸውልህ አሁን ምንም ያንተ ተራ በነፃነት እንጨርስና ወደ አንተ ልዞር። እሺ የለውም። እሺ ምንም ችግር። እሺ አንዴ ይቆይልኝ እሱ ሰይድ። እሺ ወደ ገጠር ልጅ ልሄድ። እሺ እሺ የገጠር ልጅ አሁን የምጠይቅህ ጥያቄ ወደ ገጠር ልጅ ከመሄድ በፊት ብሬክስ ለአንተ ጠዋት ስላልነበርክ ጠዋት ያለንን ኤግዛክትሊ ደሴም በትክክል ነው የደገመው። ይሄ አሁን ያው በስልክ ያወራን ጠዋት ያወራው አንዳንድ ነገር ይኖራል። ጠዋት እያወራችሁት ነበር? አዎ ራሱን ያወራው እና ኦኬ ነበር። አንተ ከጠየቃቸው ጥያቄዎች በተለይ እሱ ያለውን ደግሞ ቀጥል። መልካም የገጠር ልጅ አሁን የምጠይቅህን ጥያቄ ወንድሜ፣ አብሃ ላይ የተጨመራችሁ ሰው አለ የለም? ነገርኩህ እኮ ብሬክስ፣ ይሄ ልጅ ከኛ ጋር አልሄደም። እኔ ሙሉ በሙሉ 100% ምን ነገር አልሄደም። አዎ ሰይድ አልሄደም። በግድ ነው እንግዲህ እናያለን። እሺ ቆይ ሰይድ፣ አይ አንተ አትናገር ሰይድ፣ እኔ ልጠይቀው እሱ ነው። ሰይድ ማዕቀብ ተጥሎብሃል። የገጠር ልጅና ብሬክስ ብቻ ነው የሚያወሩት። አትቆጣ። መልስ፣ በትዕግስት መልስ። የገጠር ልጅ ስትመልስልኝ ልክ ይሄንን ልጅ ሲመልስልኝ እንደነበረው ሆነህ መልስልኝ ለኔ። እሺ እኮ ወይ እንደዚህ በል ተብሎስ ቢሆን እንዴ ወንድሜ እኮ እያልኩህ እኮ ነው። ከእናንተ ጋር የተጓዙ የራያ ልጆች እኮ አሉ እኮ። አናውቀውም ይሄንን ልጅ እኮ እኔ ልጠይቅህ። እሺ ችግር የለውም። አሁን መጠየቅ ትፈልጋለህ ወይስ አትፈልግም? ማትፈልግ ከሆነ አልፈልግም በለኝ አጭሩ። እንዴ ጠይቀኝ ብያለሁ እኮ ችግር ጉዳይ አይደለም። ግን ይሄ ልጅ ከኛ ጋር አልሄደም። እሺ መልካም። ቢያንስ የራያ ልጆች ስላሉ እነሱ እኮ እንዲመጡ እኮ እየጠራን ነው ማለት። አሁን ከእናንተ መካከል አሁን እነሱ የተለዩ ሰዎች ናቸው። ደላላቸውም ሌላ ነው። አብራ የተለያያችሁትም እዛ የተለየ ነው። ሳቢያ ነው በቃ። ስለዚህ እነሱ ያውቃሉ። ቢያንስ ገብቷል አይደለ? እነሱ ለአንተ እሱ ማለት ነው። ከሳቢያም 9 ሆነን ሄደናል እያለ ነው እንግዲህ ተመልከት። እዚህ ጋር ራሱ ነጥብ መያዝ ትችላለህ። አየህ ከሳቢያም 9 ሆነን እየሄድን ነው። እኛ ከዚህ ሄድ ነው 4 ሆነን ነው። 3 ወንድ 1 ሴት ሆነን ማለት ነው። እሺ ችግር የለም። ሳቢያ ስንደባለቃቸው ሌሎቹን ጓደኞች ያገኘናቸው ሳቢያ ቤት ውስጥ ማለት ነው። ከዛ እዛ 3 ቀን 2 ቀን አድረን ነው። ከዛ ደግሞ አሁን ይኸውልህ አሁንም መልስልህን የምጠይቀን ጥያቄ መልስልኝ። አንደኛ ዝም ብለህ መልስልኝ። አሁን ይሄ አልነበረም ምናምን ሳይሆን የምጠይቀን ብቻ ቃል በቃል መመለስ ችግር የለውም። እሺ ከአብሃ ጋር የተቀላቀላችሁ ሰው አለ ወይ? የራያ ልጆቹ እናንተም አብራችሁ ስትመጡ ሌላ ሰው መንገድ ላይ የተቀላቀላችሁ አንድ ሰው አለ ወይስ የለም? አንድ ኦኬ። ሌሎቹ ስልክ ሲነጠቁ ያለው ያንተ ስልክ ለብቻ ተሰጥቷል ያለው ይህ እውነት ነው ወይስ አይደለም? ይሄ ውሸት ነው። ስልካችን ያንደኛችንም አልተወሰደም። መጠየቅ ትችላለህ። እሺ ለአንተ አንድ ጥያቄ የምጠይቀው ከሱቁ ጋር ምናምን እንደደረሳችሁ የቀረጽከው ቪዲዮ አለ? እዛም አልቀረስኩም። የተቀረጸው ገና እንደወረድን ነው። ድንበሩን ቆርጠን ልክ ስንጠብቃት የነበረበት ቦታ ላይ ነው ተመስገን ብዬ ቪዲዮ የሰራሁት ራውቴን ሆኜ ማለት ነው። እሺ ስልካችንን ተቀበሉን የሁላችንንም። ዲጋላው ጋር ስንደርስ ደግሞ ሰጡን የሁላችንን። ገመዱን ከወጣችሁ በኋላ ለመጨረሻ ጊዜ ቪዲዮ የቀረጽከው የት ነው? እዛችሁ በቃ ወርደን ነው ቁልቁለቷን ወርደን እንደተቀመጥን ነው። የ4 ሰዓት ምናምን ጠበቅንባት አላልኩም? እዛችሁ ቦታ ላይ ነው በቃ ቪዲዮ የሰራው እኮ። ከዛ ወጥተህ ግን አደን ላይ ደርሰህም ቪዲዮ ሰርተሃል።
አደን ከደረሳችሁ በኋላ ቪዲዮ ሰርታል አይደለ? አደን ከደረስክ በኋላ ቪዲዮ ሰርተሃል አይደለ? ኧረ እዛው የመን ሆነን ፈርሻ ላይ ብዙ ቪዲዮ አለ ሰርቻለሁ። እሺ የት ጋር ያለህ ነበር? ትናንት ነው በመቼ ነው ስታወራ ስልኬ ተኝቼ ተሰብሮ ነበርና ፈሶ ነበር ብለህ ነበርና እንዴት ልትቀርጽ ቻልክ? ይሰራል። ይሄው እኮ ስልኩ አሁን እኮ ይሄን አሰርቼው እኮ ነው አሁን እዚህ ጋር ሳሳይባቸው የነበረው ስልክ ይሄኛው አይደለም። የት ነው ያሰራኸው? የመን ውስጥ ነው ያሰራኸው ማለቴ? እዛው ስልክ ስክሪኑ እንደዚህ ይንቀጠቀጣል እንጂ እንትን አይልም፣ የጠፋ አይደለም እንጂ። ታዲያ በምን ቪዲዮ ቀረስኩ? በምን እንትን አልኩ? በሌላ ሰው ከሁለት ቀን ነው ምናምን ስታወራ ሰምቼ ስለነበር እሱ ነው እየጠየቅኩ ያለው እኮ እኔ እንዲመልስልኝ ነው እኮ የኔ ስልክ የተበላሸ ነው ብዬ ሳይውም የሆነ ሰንጠሬ ስለሰራበት ነው እንትኑ ሽፍታው እንትን ያለም ማለት። ስለዚህ ስልክ ይበላሽ እንጂ ቪዲዮ ይቀርጽ ነበር ማለት ነው። አዎ መልካም። ላይቭ ላይ ሁሉ እየገባሁ እኮ ሳስቆርጥ ነበር ካስታወሳችሁ። እሺ በጠቅላላ አንተ ይሄ ልጅ አላውቀውም ከኛ ጋር አልተጓዘም ነው እያልክ ያለው? አዎ ይሄን ደግሞ መጠየቅ ትችላላችሁ ጓደኞች። ጥሩ እንግዲህ ጋይስ ያኛው ልጅ እስካሁን የተናገረውን ተጠይቆ ሰምታችኋል። የገጠር ልጅ ደግሞ ሙሉ ለሙሉ ይሄ ልጅ አናውቀውም ከኛ ጋር አልተጓዘም ነው። አሁን ይሄንን ነገር ማወቅ የሚቻለው እሱም እንደዛ ስላለ አንተም እንደዛ ስላልክ ሁለታችሁም በኔ በኩል እኔ አሁን በግሌ አንተንም እሱንም የተናገራችሁት ነገር ትክክል ነው ብዬ መቀበል አልችልም። ትክክል ነው ብዬ መቀበል የምችለው ከማን ነው? አብረዋችሁ ከተጓዙት የራያ ልጆች እነሱ ጋር ነው። ለምን እነሱን ስጠይቅ ነው ስለሱና ስለኔ የምታውቀው? አንደኛ እሱ፣ ሁለተኛ ደግሞ ከአብረዋችሁ ከተጓዙ ሰዎች ደግሞ ሌሎችም ሰዎች ይምጡና አስገባው፣ አልይን አስገባውና ደግሞ ጠይቀው። ሚኪ የሚጨምር ነገር ካለ መጨመር ትችላላችሁ። ምክንያቱም እኮ አምጡታ ጓደኛዬን አምጡት። ሰያ ልክ ለዚህ ልጅ እንደደወልክለት ላልይም ደውልለት እና አምጣው። ለምንድን ነው የማታመጣው? ልጁ መሲራያ ትምጣ። መሲራያ በእናንተ ጋር የሚመጣው ለምንድን ነው? ራሱን ችሎ በህዝብ ፊት እየመጣ የማይናገረው ነው የኔ ጥያቄ። ለምንድን ነው በድብቅ የሚሆነው? ተናገረው። ልጁም ህዝብ ፊት ነው። አሁን እኮ አንተ ለምን ትናገራለህ? አይደለም እንጂ ህዝብ ፊት እኮ አይደለም። ይሄ ልጅ ማን ነው ምንድን ነው አያውቁትም እኮ ህዝቡ። የተባላቸውን ብቻ እናንተ ስትሏቸው እሺ የሚሉ ናቸው። መረጃ የሚሰጥ ሰው ማንም ባያሳውቅ ችግር የለውም። ለደህንነቱ እኮ መስጋት አለበት ወንድሜ። ማንም አይነካውም እንዴ? ህዝብ ፊት እኮ ነው። ማን ይነካዋል? ንገረኝ እስኪ። ለምን ታዲያ አንድ ጊዜ ለምን እነ መች ቪዲዮ ከፍታችሁ አሳውቁ ሲባሉ ለምን አልወጡም? ሲሳደቡ የራስ ጥያቄ ነው። እሱን ጠይቀው። እኔ ስለሱ ያገባኝም ጉዳይ አይደለም። እኔ ስለ ራሴ እኮ ነው እየጠየቅኩ ያለሁት። ተረጋጋ፣ ቀስ ይሄ ፌመስ አይደለም፣ ቲክታክ የለውም። ኧረ እባክህ 2018 ላይ መሆኑን ረሳው እንዴ? እና 2018 ሆነ እና እኛማ 2026 እና በሰው ይግባ 2026 ነው ያለ ነው እኮ። ስለዚህ ብዙ ቲክታክ የማይጠቀም እኮ አለ እኮ። አይ አራዳ ነኝ ስትሉ ከእናንተ የሚበልጥ አራዳ እንዳለ መርሳት የለባችሁም ብዬ። አላሁ አክበር ንቆራው። እሺ ደግ ሰያው ቆይተው ችግር የለውም። ሰያው የገጠር ልጅም ተረጋጋ፣ ችግር የለውም ወንድማችን። ተረጋጋው። ነፃ እኮ ከሆንክ ነፃ ትወጣለህ። ምንም ችግር የለውም ወንድማችን። እኛ አንተን መቃወም ፈልገን አይደለም ወይ ማሳገት ፈልገን አይደለም። ግን በቃ የልጅቱ እያላችሁ ተው እንጂ ሸው የምትለውን እኮ እንዴ አንድ ባንድ እኮ ይሰማለሁ እኮ እኔ ደንቆሮ ወይ አይደለም። የመሲ አልሰራልኝም። ግን ዝሮ እኔም ራሱ መጠየቅ እችላለሁ። ቮይስ አላደርግላታለሁ። ያው የምትሰጠኝን መልስ መምጣት ይችላል። እደውልልሃለሁ። እንግዲህ ያው ስለ ብሬክስ አንዴ እኔ የምጠይቃችሁ ጥያቄ ስለ እንደዚህ አይነት ነገር አሁን ይሄ ልጅ እንግዲህ እንደዛ አውርቶ ሄድ አይደለ? ለምንድን ነው ጓደኞቼን ጠይቃችሁ የማትጠይቁት? ጓደኞቼን እንደዚህ አይነት ልጅ ነበረ እንደዚህ እያለ ነው ታውቀዋለህ እንዴ እንኳን ብላችሁ ለምን አትጠይቁ? ሌላውን ተውት በቃ። ሁላቸውም እንደዚህ የሚባል ልጅ ከእናንተ ጋር ይሄ ልጅ አለ። በነገራችን ላይ እነሱ መቅረብ አለባቸው። ምንም ጥያቄ ይሄን እንኳን እንዴት አትጠይቁም? እንዴ ይችን ብቻ ሌላ ምንም አልፈልግም እኔ በቃ። እንደዚህ የሚባል ልጅ ከእናንተ ጋር ሄዷል የሚል ብቻ ይችን ብቻ ጠይቁልኝ። በቃ ይችን ብቻ ማለት ነው። እኔ ሌላ ምንም አይንጡ በቃ።
አይ እሱ ብቻ ሳይሆን አንተ የምትጠየቀውን ጥያቄ በሙሉ እነሱ ራሱ መጠየቅ መቻል አለባቸው እኮ። እኛ ጋር እኮ ያልነበረ ልጅ እኮ ነው ታዲያ አሁን መጥቶ እያወራ ያለው። እንዴት ልመን ታዲያ? እንዴ ንገረኝ እስኪ ብሬክስ። ካንተ ጋር አብሮ ያልሄደ ሰው መጥቶ እዚህ ጋር ሲያወራ ምን ይሰማሃል? ንገረኝ እስኪ አንተ ለራስህ ወንድሜ። ችግር የለውም። አሁን አንተ የምታውቀው እውነት አለ አይደለ? ለአንተ የሚሰማ ስሜት ይኖራል። ገብቷል አይደለ? ለኛ ግን እንደ ተመልካች ስለሆነ አሁን እዚህ ጋር ጓደኞችን አምጡ፣ በቃ አምጡ፣ ሁሉንም አምጧቸው። በቃ እኛ እንደ ተመልካች ነው እየጠየቅን ያለ ነው። እውነታው ያለው እናንተ ጋር ነው። ተረዳኸኝ? ስለዚህ ነገ መጥቶ ለምሳሌ እነ መሲ መጥተው የሚሰጡት ምላሽ አለ አይደለ? እንደዚህ አይነት ቦታ ላይ እንደዚህ እያላችሁ ከኛ ጋር ሄዱትን ልጆች ለምን አትጠይቁም? አንተ መሲ የምትናገረውን ንግግር አሁን የምትሰጠውን መልስ ማመን አትችልም? እሺ እነሱ ችግር የለውም። እነሱ ያዩን ጨለማ ነው የተጫነበት ሰዓት። አዳምጠኝ። ከዛ ሳቢያ ላይ ወርደን ግን ስንት ልጆች እንደነበር ታውቃለች እሷ። እንደገና ደግሞ እነሱ ቀድመውን ሲሄዱ በምን አይነት መኪና እንደሄድን ራሱ አልጠየቅኩም። በምን አይነት መኪና ነው ሄዱት ብለዋል። ስንት ሆናችሁ ነው ሄዳችሁ ስትለው 9 ነን አለ። 9 አይደለንም የዛን ሰዓት። ከየት ማማ እንዴት ብሎ ጨመራቸው? ኦኬ የገጠር ልጅ ስልክ ሰጥተዋል? የልጆቹን ስልክ ሰጥተዋል? አዎ ሰጥቻቸዋለሁ። ዛሬም ተቀብዬ ይህ ልጅን የሚባለው ለምኜ ነው። በቃ እንደው በእናትና በቃ ዛሬ ላይ ላይቭ ላይ ገብተህ በቃ ስለ ለራስህ የምታውቀውን ነገር ተናገር ብዬው ልጁ ደውሎ እገባለሁ ብሎኝ ይሄው አላስገቡትም እስካሁን ድረስ። ለምንድን ነው መሲ ትናንት ምን ብላናለች መሰለ? መሲ ትናንት እኛ 2 ወንድሞቼና እኔ አንዲት ሴት ነኝ ነው ያለችው መሰለኝ፣ ካልተሳሳቱ። የሰማችሁም ትኖራላችሁ ሌሎቻችሁና እኔ ሴት እና 2 ወንዶች ሆነን ነው እኛ፣ ደላላችን ሌላ ነው ያለችውና ጠቅላላ ግን እዛ ላይ የነበራችሁ አይ ቲንክ በቁጥር 9 ያለች መሰለኝ ካልተሳሳቱ። ላላ እንዳትሳሳት ብሬክስ ወሬ ታው ከነሱ ጋር እኮ ነው። ምንድነው አትሳሳት ማለት? አትሳሳታ። ለምን ትሳሳታለህ አንተ? 2 ሴት 1 ወንድ ነው ያለችው ከሷ ጋር የመጣ መኪና ውስጥ ያለነው ደግሞ ከ28 እና ከ29 በላይ መኪና ውስጥ ያለነው ግን የተለያየ ደላላ ነው። እኔ ምን ብላናለች። እሱ በእርግጠኝነት የተናገረችው ንግግር ሙሉ ለሙሉ እንትን ማለት አልችልም፣ ግን ዝሮ ያለችውን የምታስታውስ ካላችሁ አስታውሱ እኮ እያልኩ ነው። ገብቷል እኮ እኔ እኮ እንደዚህ እያለች ለምን ጓደኞችን አታመጧቸውም እኮ? እኔ እኮ ግራ ገባኝ እኮ። ለምን ጓደኞቼ መተው አይቀርቡም ነው የኔ ጥያቄ። ለምንድን ነው ጓደኞቼ እንዳይቀርቡ የተደረገው? ሰይዶ ለምንድን ነው እነሱን ማታቀርባቸው? ለምንድን ነው የማይቀርቡት ጓደኞቼ? ለምን አይቀርቡም? ለምን ታገሉ? እሺ ተረጋጋ አንተ፣ ችግር የለውምና ተረጋጋ አንተ። የታል እስኪ ላክበለው፣ አበባ ላክበለው። እሺ ግባ። የታል እንትና የሚባለው አሁን አሊ እነሱን ለማቅረብ እኔ እዚህ ጋር እመጣላችኋለሁ። ሌሎቹንም ሁሉንም ነው እሱ ብቻ አይደለም፣ ሁሉም ነው የሚገቡት። ልጁን ይኸውልህ አንድ ነገር እዚህ ላይ አንደኛው የሱ ጓደኛ የሚለው የደላላው ወንድም ነው አይደለም? የጌትነት ወንድም ነው ብሎኝ እሱ ራሱ ተው እኮ እሱ አይደለም። አሁንም ያው ይሄ አልይ እሱ አይደለም። የሌላ እባክህ የገጠር ልጅ ተረጋጋ እስቲ። በመረጋጋት ሁሉም ነገር ይፈታል። አይዞህ ተረጋጋኩ። እኛ እኮ አሁን ቀንም እንዲሰድብ ያረከኝ ይሄንን ልጅ እንዲያወራ እድል ሳሰጥ በጣም የተወነባበደ ንግግር ተናግረኝ ነው። እኔ አልሰድብም። አሁን ውሸት ስለሆነ የተናገርኩ ውሸት ስለሆነ ነው። ብትሰርበኝ ደግሞ እኔ በዚህ ግድ የለኝ። አሁን መሰረት አንደኛው ብሬክስ አንደኛ መርጥ 4 ጓደኞች ነው ያመጣቸው። እነሱ አንድም የጌትነት ወንድም ነው። ሁላቸውም ደግሞ አንድ አካባቢና በአንድ አይነት የሄዱ ሰዎች ናቸው። ጠይቅ አላልኩም? እነዚህ ሰዎች እውነተኛ ምስክር ሊሆኑ አይችሉም። ተባባሪና ተባባሪ ናቸው። አንድ ላይ ነው የሚሄዱት። ፍረዱ። ይመጣሉ እኮ እነሱ ሁላቸውም አብረው የሄዱ ናቸው። እኛ የምንፈልገው ከነሱ በተናጠል ያለ አካል ከነሱ ጋር ግንኙነት የሌለው ነው። እኔና አንተ፣ እኔ ብሬክስ፣ ተስፍሽ፣ ሚኪ ሆነን አንድ ነገር ሰርተን አንድ ላይ በኋላ ስልኩን የብሬክስንና የሚኪን የማንን እንካ ቁጥር አናግራቸው ብዬ በሰጣችሁ እነዚህ ለምስክርነት ይበቃሉ? ብሬክስ
አንድ ላይ መጥተው ቢጠየቁ መልካም ይመስለኛል። እንዴ ይጠየቃሉ እኮ ግዴታቸው እኮ ነው። ይሄ እኮ ግዴታቸው እኮ ነው። ሹምዬ አንተ በስልክ አውርታችሁ ሀሳባችሁን አንድ ቃል አድርጋችሁ ነው የምትመጡት። አውቃለሁ ሁላችሁም አንድ ነው። እነሱን እንደዚህ የሚባል ነገር የለም። እኛ የምንፈልገው አሁን የራሱን እኮ ነው የሚናገረው። አይደለም የገጠር ልጅ ሹምዬ በሂደት ነው። ለምን ይዋሻል? ንገረኝ እስኪ አንተ እንዴት ይዋሻል? አንድ ጊዜ ነው ያዳም። እኛ የምንፈልገው አሁን አንድ ሚኪ አንድ ጊዜ እኛ የምንፈልገው ይሄ ቅድም የተናገረው ልጅ እናንተ ጋር ለመሄዱ እነ መሲ ሲመሰክሩ ነው። አንድ ላይ አብሮ ወንጀል የሰራ ሰው አንድ ሀሳብ እኮ ነው የሚያውቀው። እንዴ እነሱ እኮ ከኛ ጋር ይሂድ አይሂድ እኮ የሚያውቁት ነገር የለም እኮ። እነሱ ቀድመን ያልጠየቅንበት ዋነኛ ምክንያት የገጠር ልጅ እነሱ ሙታለች ብለው ቪዲዮ ስላልሰሩ ምን መሰለ የገጠር ልጅ አባሃ ላይ እናንተ ከጅዳና ከሪያድ ተያይዛችሁ የሄዳችሁ ሰዎች እነሱ እሺ፣ አንተን የምጠይቅ ጥያቄ እነ መሲ ከየት ነው የተቀላቀሏችሁ? የተቀላቀሉን እዚህ መጫኛው ቦታ ነው። እዚህ መኪና የሚጫንበት ማለት ነው። ጅዳ ነው? አዎ ጅዳ ውስጥ ነው። መኪና መጫኛ ቦታ ላይ ብዙ ነን። እኔ እዛ ከዛ ሄደን ነው እንጂ እሱ ከሪያድ ትንሽ መንገድ ሄደን ነው። እነሱ የሆነ ቦታ ላይ ቆሞ ያኔ የገቡት ጨለማ ስለሆነ ብዙም አይታየንም። ከዛ ሲነጋጋ እንግዲህ ሄደናል። ብዙ ሲነጋጋ ደረስን ሳቢያ ማለት ነው። ይሄ እንጨት ምናምን የሆነ አፋር ክልል በረሃ ነገር ነው የሚመስለው። ካየው ቪዲዮ ለቅ ያለው ኦኬ። እዛ አሁን ቅድም ሳሳይ የነበረው ቪዲዮ ላይ በጎኔ ያሉት ከጎኔ ሁለት ልጆች አሉ፣ በዚህ ጋር እሷ አለች። እኛ ብቻ ነን በቃ ያለ ነው። ከፊት ለፊት ያሉት እነዛ ሁለትና አንዱ ሰይድ አንዴ ልትደውልለት ትችላለህ? ቅድም የደወልክለት ማንኛው ቅድም የደወልክለት ልትደውልለት ትችላለህ? ይሄንኛውን ተቃራኒውን አካል እደውልለታለሁ። እዚህ ላይ ሁላችሁም ከውጭ የምታዳምጡኝ እኔ ሹምዬ ወይንም ደግሞ የገጠር ልጅ እኔ እያልን ያለ ነው መሰላችሁ። ከምደውል በፊት አንተ መርጠህ ነው የሰጠህ ቁጥር የአራት ሰው ቁጥር መርጠህ እነዛ ደግሞ ሙሉ በሙሉ ጨርሳችሁ ከአንድ ቃል አድርጋችሁ ነው። ስለዚህ ቢኖርም ከአንተ አይነቱ ስልካቸውን ስጠኝ አላልከኝም? የጓደኞችን የማንተ አይነቱ ከነሱ ደግሞ እነዛኞቹን እንድትቀበል ብዬ እኮ ነው። የገጠር ልጅ ከአንተ አይነት ውጭ ምንም አይነት ሌላ ንግግር አይናገሩም። ቅድም ገብቶ ነበር እኮ ያ የእንትናው ልጅ ተናግሯል እኮ እንዳንተ ሆኖ እኮ የተናገረው። ምን ብላችሁ ነው? እኔና አራት ጓደኞች አንድ ነገር ፈጸመ። እንግዲህ የስምንት ወንድ ልጅ የስምንት ሰው ወሬ እንግዲህ ይሄ ልጅ እንግዲህ እውነተኛ ሊሆን ነው ማለት እኮ ነው። እውነተኛ አይደለም፣ እውነተኛ ነው አላልንም። ትክክል ነው ነው እንጂ እያልክ ነው እኮ። አላልንም አልክ እኮ። ቆይ ወንድም አይዞህ። እውነተኛ አላልንም።